ኢትዮጵያውያን ምክር መስጠት ላይ በጣም ጎበዝ ነን። ምክርና ቡጢ ለሰጪው ቀላል ነው የሚል ተረት እንዳለን ይታወቃል። በዛሬው ትምህርታችን ታዲያ ምክር በእንግሊዘኛ እንዴት መስጠት እንዳለብን እንማራለን። በእንግሊዘኛ ጊቪንግ አድቫይስ፣ በአማርኛ ምክር መስጠት። በግልም የንግግር ክህሎታችሁን ማዳበር የምትፈልጉ ተማሪዎች በስልክ ቁጥራችን 0921 817161 ደውላችሁ ልታናገሩን ትችላላችሁ። ምክር መስጠት ጊቪንግ አድቫይስ። ምክር ስንሰጥ ቀላልና ቀጥተኛ በሆነ መንገድ መስጠት እንችላለን። ሲምፕል ኤንድ ዳይሬክት። ይሄ መንገድ የሚሰራው አንድን ሰው እንደዚህ ማድረግ አለብህ ብለን ምክር ለመስጠት ስንፈልግ ነው። እናም ዩ ሹድ የምትለዋን እንጠቀማለን። ዩ ሹድ ካልን በኋላ ድርጊቱን ማስገባት። ለምሳሌ ማጥናት አለብህ ማለት ስንፈልግ ዩ ሹድ ስተዲ ነው የምንለው። ማጥናት አለብህ፣ ዩ ሹድ ስተዲ። ማረፍ አለብህ ስንል ደግሞ ዩ ሹድ ጌት ኤ ሬስት፣ ዩ ሹድ ጌት ኤ ሬስት እንላለን ማለት ነው። ማረፍ አለብህ፣ ማጥናት አለብህ፣ እንደዚህ ማድረግ አለብህ። ቀጥታና ቀላል የሆነ ምክር ለመስጠት ዩ ሹድ የምትለዋን ከድርጊቱ ጋር አብረን መጠቀም ማለት ነው። ዩ ሹድ ከዛ በኋላ ድርጊቱን። ለምሳሌ አንድ ጓደኛችን ውጤት ተበላሽቶበት መጥቶ ሲጠይቀን ውጤቴ እኮ ተበላሸ እንዴት ላስተካክል ሲል ዩ ሹድ ቶክ ቱ ዩር ቲቸር እንለዋለን ማለት ነው። መምህርህን ማናገር አለብህ። ቀላልና ቀጥታ ምክር መስጠት ዩ ሹድ። ሌላኛው ደግሞ ለስለስ አድርገን የምንሰጣት ምክር ነች። ለሰውየው ስሜት በመጨነቅ ቀስ ብለን ሶፍት በሆነ መንገድ የምንሰጠው ምክር። እንዲህ ባለ መልኩ ሰውን ለመምከር ዩ ኩድ የሚል እንጠቀማለን። ዩ ኩድ ካልን በኋላ ድርጊቱን እንደዚህ እኮ ማድረግ ትችላለህ። ተመካሪያችን አማራጭ እንዳለው እንዲያስብ ለማድረግ በታሰበ መልኩ የምንሰጠው ምክር ነው። ለምሳሌ አንድ ጓደኛችን ስራውን በጣም የሚጠላው ከሆነ ሌላ ስራ እኮ መፈለግ ትችላለህ ብለን ስንመክረው ማለት ነው you could look for another job እንለዋለን ማለት ነው። you could look for another job። ይሄ ማለት ምን ማለት ነው? ሌላ ስራ እኮ መፈለግ ትችላለህ ማለት ነው። አንድ ስራ ሰርቶ ደግሞ ሳይሳካለት የመጣ ሰው አልተሳካልኝም እኮ ምናምን ሲል እንደገና እኮ መሞከር ትችላለህ ስንለው you could try again፣ you could try again። try again ማለት ድጋሚ መሞከር ነው። you could ደግሞ ትችላለህ ማለት ነው። ድጋሚ መሞከር እኮ ትችላለህ ብለን ስንመክረው ማለት ነው። ስለዚህ you should እና you could አየን ማለት ነው። you shouldን የምንጠቀመው እንደዚህ ማድረግ አለብህ ብለን ቀጥታና ቀላል የሆነ ምክር ለመስጠት ነው። you could ደግሞ ስንጠቀም እንደዚህ እኮ ማድረግ ትችላለህ ብለን ለስለስ አድርገን ሰውየውን ስንመክረው ማለት ነው። ስለዚህ እነዚህን ሁለት ምክር መስጫ መንገዶች ተለማምዳችሁ ስታበቁ ኮሜንት ሴክሽኑ ላይ you shouldን ተጠቅማችሁ አንድ ምክር፣ you couldን ተጠቅማችሁ ደግሞ አንድ ምክር ጻፉልኝ። በግል ለመማር በኢሞ፣ በዋትስአፕ፣ በቴሌግራም በዚህ ስልክ ቁጥር ያገኙናል። አመሰግናለሁ።